ከሰዓት ላይ ጉዟችንን ከአዲስ አበባ ጀምረን 505 ኪሎ ሜትር ላይ ወደምትገኘው ወደ አርባ ምንጭ አድርገናል። በፕሌን የ1 ሰዓት ጉዞ ነው። ሃኒሙናችንን ያመጣነውን ቦታ አኒቨርሰሪያችንን መተን ነው አሁን እንግዲህ አርባ ምንጭ አርፈናል። 1ኛ ዓመት አኒቨርሰሪያችን ነው። እሱን ኢንጆይ ለማድረግ አሁን አርባ ምንጭ ገብተናል። አርባ ምንጭ ከተማ እንግዲህ የጋሞ ዞን መዲና ስትሆን በውስጧ እንደ ጫሞና አባያ ያሉ ሐይቆችን፣ ነጭ ሳር ብሔራዊ ፓርክን፣ ብቸኛው የአዞ ራንች እንዲሁም የስሟ መነሻ የሆኑትን አርባ ምንጮች ይዛለች። የመጀመሪያ ቀን አርባ ምንጭ ከገባን በኋላ ሆቴላችን አርፈን ከተማዋን ወክ እያደረገን አይተናል። ሰላም እንደገና። ዛሬ 2ኛ ቀናችን ነው። አኒቨርሰሪያችንን ሰለብሬት ለማድረግ አርባ ምንጭ እንገኛለን። እኛ አሁን ያለነው ከፍ ያለው የአርባ ምንጭ ክፍል ላይ ነው። ዛሬ እቅዱ የሆነ ያሉ ቦታዎችን አንድ ላይ ማየት ነው። የመጀመሪያው ዴስቲኔሽናችን የሚሆነው የብረምጣ ዳሳ የሚበላበት ቦታ ነው። ዩቲዩብ ላይ አይተን ነው። ስለዚህ እሱ መሞከር ነው ሀሳቡ። ከዛ በኋላ የአዞ እርባታ እንሄዳለን። እሱን ካየን በኋላ ደግሞ አረፍ ብለን ደግሞ ተመልሰን አርባዎቹ ምንጮች ማየት ነው። በጣም ጓጉቼ የነበረው የነጭ ሳር ብሔራዊ ፓርክን ለማየት ነበረ፣ ውስጡ ለመግባት በተለይ ደግሞ ዜብራ ለማየት ነበረ፣ የሜዳ አህያ። ከዛ ግን መጎብኘት አይቻልም ተባለ። ሳምቲንግ ሄዶ እንደሆነ ፓርክ ተዘግቷል ተባለና we'll see how it goes. Featuring.算了。ጫሞ ሐይቅ ከደረስን በኋላ የአሳ ዱለታችን እስኪደርስ ድረስ በትንሿ ጀልባ ወደ ሐይቁ ጠጋ ብለናል። ረገጥኩብህ። እሸቱ ጋር ነው በዚህ ጋር ከሷ ጎን ትንሽ ለፎቶ ነው አለ። ከዛ ልንሄድ ነው። ሰልፊ ከተነሳሽ አዞ የለማ። አይኖርም። የት ነው የሚኖረው? አሁን ያለነው ጫሞ ሐይቅ ላይ ነው። በትንሿ ጀልባ ወደ መሀል እየገባ ነው። መሀል ሳይሆን ዳር አይደለም። ቆይ በቃ
መብላት ልንጀምር ነው። የበቆሎ ቂጣና እንጀራችን እስኪመጣ የጫሙ ሐይቅ ቆይታችንን ጨርሰን ቀጥታ ያመራነው ወደ አርባዎቹ ምንጮች ነበረ። ነገር ግን አርባዎቹ ምንጮች ጋር ስንደርስ ካሜራ ይዞ መግባት ስለማይቻል የቀረጽናቸው ቪዲዮዎች እንዳለ በስልካችን ናቸው። ድንቅ ነው። ተፈጥሮ ላይ ምን ይሰማቸው? ያኛው የገባ ስላስቸገረ ነው። Thank you.
አንዱ ገንዳው ስንት ነው የሚሆነው? 7 ዓመታቸው ትንሽ ናቸው። ደሩት ወይንስ እስከ 3 ያለው ነው? ሲገዙ ግን እርስ በርስ ነጭ እንደሆነ ታውቂያለሽ? የጅብ ነጭ እንደሆነ ታውቂያለሽ? ሲሄዱ እያየሻቸው እንጃ። አራት ተናፍቃቸው በቃ ድልድይ ነው። እሺ በውሃ ላይ ድልድይ ሲሰራ ታውቂያለሽ? ያሻግራል። ወጣቶቹን ማስገቢና ራሱ ጫራለን ነው እንደኛ አላ እኔ ደውላ ነበር። አሁን ያለነው ፓራዳይዝ ሎጅ ነው። በጣም ገራሚ ቢሆን ያለው አሁን ያለነው ሬስቶራንቱ ጋር ሆነን ግን ይዩት ምንን እያየን እንዳለ። ከሬስቶራንቱ ወንበራችን ሆነን ይዩት። እዛ ጋር ጫማው አለ። እዚህ ጋር ደግሞ አባያ ሐይቅ አለ። ከዛ መሀል ላይ ደግሞ እግዜር ድልድይ አለ። አሁን ፓራዳይዝ ሎጅ ነን ያለነው። ሬስቶራንቱ ጋር ሆነን ወደ ታች እያየን ሁሉም ነገር ይታያል። ኦልሞስት በቃ አርባ ምንጭ ላይ ብታዩት የሚባለው ነገር በሩቀት ይታያል። ከላይ በኩል የአባያ ወንዝ አለ፣ ድፍርስ ነው። ከዛ መሀል ላይ ደግሞ የእግዚአብሔር ድልድይ የሚባለው አለ። ትልቅ ተራራ ነገር ሆኖ ቼን ኦፍ ተራራዎች ናቸው። ያው የሚያቋርጡታል ነው አባያና ጫሞን ይለዩታል። ከዛ ደግሞ ወደታች ደግሞ ነጣ ብሎ ከአባያ ጫሞ ይገኛል። ጫሞ ላይ ሄደን ትናንትና አሳ በልተናል። የአሳ ዱለት በልተናል። ሌላ ምን ነበር? ከዛ ደግሞ ወደዚህ ተመልሰን ደግሞ እዛው የአዞ እርባታ አይተናል። ምን ብለናል? ሁሉ ነገር አይተናል። እስኪ ላሳያችሁ ደግሞ እዛ ጋር የምታዩት ጫሞ ነው እንዳለ ሄዳል። ስፓን ያደርጋል። ከዛ ይመጣል እዚህ ጋር መሀል ላይ እግዚአብሔር ድልድይ አለ። ከዛ በኋላ አባያ